የዛሬው መልእክቴ በዚህ በረመዳን ዚክር ማብዛት አለብን የሚለውን በተመለከተ ይሆናል። በተለይ አንድ ዚክር አለ። ረሱል አለይሂ ሰላቱ ወሰላም ከሊመታን ሁለት ቃላቶች ናቸው። ኸፊፈታኒ ዐለ ሊሳን ለምላስ በጣም የቀለሉ፣ ፈቂለታኒ ፊል ሚዛን በመልካም ስራ ሚዛናችን ላይ በጣም የከበዱ፣ ሐቢበታኒ ኢለ አርረሕማን አርረሕማን ዘንድ እጅግ በጣም የተወደዱ ናቸው። እነሱም ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም የሚሉት ናቸው ብለዋል። እነዚህ እንግዲህ ለምላስ በጣም የቀለሉ ናቸው። ሚዛናችን ላይ በኸይር ስራ ሚዛን እጅግ ይከብዳሉ። አላህ ደግሞ በጣም የሚወዳቸው ዚክር ናቸው። ጌታችንንም ለማስደሰት ሚዛናችን ላይም ከፍ እንዲልልን ይሄን ለምላስ የቀለለ ዚክር እንበል። በሌላ የቡኻሪ ሐዲስ 100 ጊዜ ደግሞ የሚደጋግመው ሰው ምን ያገኛል የሚለውን በተመለከተ ረሱል አለይሂ ሰላቱ ወሰላም መን ቃለ ፊል የውሚ 100 መረትን ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም በየቀኑ ለ100 ጊዜ በአንድ ቀን ውስጥ ለ100 ጊዜ ያክል ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም ሚለውን ያለ ሰው ሑጠት ዐንሁ ኸጣያ ወለው ካነት ሚስሉ ዘበዲል በሕር ኃጢአቱ እንደ ባህር አረፋ የተቆለለ የዛን ያህል አምሳያ እንኳ ቢሆን አላህ ኃጢአቱን ይሰርዝለታል ብለዋል። ስለዚህ ወንድም እህቶች አንድ ጊዜ ብንለው 3 ሰከንድ ነው። 100 ጊዜ ብንደጋግመው 300 ሰከንድ ማለትም ወደ ደቂቃ ሲቀየር 5 ደቂቃ ነውና እችን 5 ደቂቃ ተጠቅመን ለ100 ጊዜ ማለቱ የባህር አረፋን ያክል ኃጢአት እንኳ ቢሆን ያስመራል ተብሏልና ነይተን እንዘክር። አላህ ይወፍቀን። ወሰላሙ አለይኩም። السلام عليكم. بسم الله والحمد لله والصلاة والسلام على رسول الله. እንግዲህ በረመዳን ውስጥ ከሚሰሩ መልካም ስራዎች መካከል አንዱ ኢስቲግፋር ነው። ረሱል አለይሂ ሰላቱ ወሰላም ሚንበር ላይ ሲወጡ 3 ጊዜ አሚን ብለው ነበር እና ስለ 3ቱ አሚንታ ምንነት ሲያብራሩ ምንድን ነበር ያሉት? ስለ አንደኛው ወመን አድረከ ረመዳን የረመዳንን ወር በህይወት በጤና አግኝቶ ደርሶበት ወሩን በአግባቡ ተጠቅሞ ኃጢአቱንም በጌታው ዘንድ ምህረት እንዲያገኝ ኢስቲግፋር ማድረግ ሲገባው ኢስቲግፋር ሳያደርግ ፈለም ይግፈር ለሁ ምንም ምህረትን ሳያገኝ ወሩ የወጣበት ሰው ፈአብዐደሁ አላህ ከራህመቱ ያርቀው ሲል ጅብሪል አለይሂ ሰላም እኔም አሚን ብያለሁ። ስለዚህ ወንድምና እህቶች በዚህ ወር ውስጥ ኢስቲግፋርን በጣም እናብዛ፣ ተውባ እናድርግ። ኢስቲግፋር በማብዛት ብዙ ጥቅም አለው። አባታችን ኑህ አለይሂ ሰላም እንደተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ምህረተ ሰፊ አምላክ ነው፣ ኃጢአታችሁን ይምርላችኋልና ጌታችሁን ምህረትን ጠይቁ አልኩ ይላል። በኢስቲግፋር ሰበብ ኃጢአት መማር ብቻ ሳይሆን ዩርሲል ሰማአ ዐለይኩም ሚድራራ ዝናብንም ከበላያችሁ የተንቧቧ አድርጎ ያወርድላችኋል፣ በብዛትን ይሰጣችኋል። ወዩምዲድኩም ቢአምዋል ወበኒን ንብረትና ልጆችንም ይጨምርላችኋል ይላል። ይሄ ሁሉ የኢስቲግፋር ጥቅም ነው። ረሱል አለይሂ ሰላቱ ወሰላም መን ለዚመ ኢስቲግፋርን ቋሚ ስራው ያደረገ በተደጋጋሚ የሚል ሰው ጀዐለ አላሁ ለሁ ሚን ኩሊ ዲቅን መኽረጃ ለጨነቀው ነገር ሁሉ መውጫ ቀዳዳን አላህ ያበጅለታል። ወሚን ኩሊ ሀምን ፈረጃ ላሳሰበው ነገር ሁሉ መፍትሄን ያቀርብለታል። ወረዘቀሁ ሚን ሐይቱ ላ ያሕተሲብ ካላሰበው ስፍራ ይረዝቀዋል። ኢስቲግፋር ብዙ ጥቅም አለውና ወንጀለኞች በመሆናችን ሰበብ አስተግፊሩላህ የሚለውን ቃል ደጋግመን እንበል። ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒምን እንደጋግም። አላህ ይማረን፣ አላህ ይቀበለን። ወሰላሙ አለይኩም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ያው ዛሬ ይዤላችሁ የመጣሁት መልእክት ሰሑርን በተመለከተ ነው። ያው ሱሁር ተብሎ ሲጠራ በضم ሲሆን ተግባሩን ነው። በዛ ሰዓት ተነስተን መብላታችንን ስራችንን የሚገልጽ ስያሜ ነው። ሰሑር ሲባል ደግሞ በዛ በመጨረሻ ወቅት ላይ ሊነጋ አካባቢ የምንመገበው ምግቡን ለመግለጽ የገባ ስያሜ ነው። ሰሐር ከተባለ ደግሞ የመጨረሻው ወቅት ላይ እንደማለት ነው፣ ጊዜውን ለመጠቆም እና ነቢያችን አለይሂ ሰላቱ ወሰላም ሰሑርን በተመለከተ ተሰሐሩ ሰሑርን ተመገቡ ፈኢነ ፊ ሰሑሪ በረካ ሰሑርን በመመገብ በረካ አለው ብለዋል። ብዙ ወጣቶች ማታ ራት በልተን ጥቅልል ብለን እንተኛና ማንም ሰው እንዳይቀሰቅሰን እንላለን። አንድ በረካን እናጣለን ሰሑር ባለመመገባችን። ሁለት ኢነላሃ ወመላኢከተሁ ይሰሉነ ዐለል ሙተሰሕሪን
على المتسحرين سحورن በሚመገቡት ላይ አላህ ውዳሴውንና እዝነቱን ያወርዳል መላእክቶችም ዱዓ ያደርጉለታል ብለዋል የመላእክት ዱዓ የጌታችን ውዳሴና ረህመትንም ልናጣ እንችላለን ስለዚህ በሰሁር ብዙ ፋይዳ ጥቅሞች አሉት ሶስተኛ ለቀኑ ጾም ያግዘናል ተርበናል ብለን ተጠቅልለን እንዳንውል እንዳንቸገርም ይረዳናል አራተኛ ደግሞ መጨረሻ ሰዓት አካባቢ ተነስተን መመገባችን በዛው ፈጅር ለመስገድም ያግዛል አንዳንዶች 9 ተኩል 9 ሰዓት አካባቢ ተነስተው ሰሁር ከበሉ በኋላ ተጠቅልለው ነው የሚተኙት ፈጅር ያመልጣቸዋል رسول عليه الصلاة والسلام من صلى الفجر في جماعة فكأنما قام الليل كله فجرا بجماعة يسجد سو مولو ليتون اندقو ما يقطر الله تعالى يالوت سلازي بزو ጥቅሞች ስላሉት ሰሁርን ከመመገብ ከመነሳት ወደ ኋላ እንዳንል ወለው بجرعة ماء وهان መጎንጨት እንኳን ቢሆን ቢያንስ በረካውን ለማግኘት ሁላችንም ጥረት እናድርግ አላህ ይወፍቀን والسلام عليكم ورحمة الله والحمد لله والصلاة والسلام على رسول الله صلاة المغرب بجماعة مسجد سجدنا لإفطار بمتشاكل طلب بلن سنوطا ብዙ ጊዜ ሁለት ስህተቶችን እንፈጽማለን እነዚህ ስህተቶች ቢያንስ በአላህ ፍቃድ እንድናረማቸው ለመጠቆም ያህል ነው አንደኛው ምንድነው ሰጋጁ ሰላቱን እንዳጠናቀቀ ዚክሩን ለኢፍጣር በመቻኮል ሰበብ መዘከር ያለበትን ነገር ትቶ ያልፋል ይሄ ስህተት ነው ሊታረም ይገባዋል ከሶላት በኋላ የሚባሉ ዚክሮችን አስገዳጅ ሁኔታ ካልገጠመን በስተቀር በፍጹም ልንተዋቸው አይገባም አጅራቸው ትልቅ ነው hatta ሌላው ቢቀር አስገዳጅ ጉዳይ ገጥሞን ከመስጊድ ቶሎ እንኳን ቢያስወጣን እየወጣንም ቢሆን መዘከር አለብን በተለይ آية الكرسي رسول عليه الصلاة والسلام من قرأ آية الكرسي دبور كل صلاة لم يمنعه من دخول الجنة إلا الموت نعود كلهم كفرد صلاة وهذا آية الكرسي يميقرا سو جنة ለመግባት የሚከለክለው ነገር የለም ሞት ካልሆነ በስተቀር ይላል ይሄ ማለት የሞተ ጊዜ ቀጥታ ሰተት ብሎ ወደ ጀነት ይገባል እና ምንም እንኳን ቢቀር آية الكرسي ልንተው አይገባም ሁለተኛው ስህተት ደግሞ ምንድነው ከኋላ አንድ ወይ ሁለት ረካዓ አምልጧቸው የመጡ ሰጋጆችን ሰላት እናቋርጣለን እኛ ቸኩለን ለማፍጠር በማሰብሰብ በሰጋጁና በሱጁዱ መሃል እናልፋለን ይሄ ትልቅ አደጋ ነው رسول عليه الصلاة والسلام لو يعلم المار بين يدي المصلي ماذا عليه عند የሚያልፍ ሰው በሰጋጅ መሃል ሲያልፍ ምን አይነት ወንጀል እንዳለበት ቢያውቅ ኖሮ ለካነ አን يقف 40 መቆምን ይመርጥ ነበር من ان يمر بين يديه ከሰጋጁ ፊት ለፊት ከማለፍ 40 ያህል መቆም በወደደ ነበር አሉ 40 ምንድነው ሲባል ሳምንት ሊሆን ይችላል 40 ወራት ሊሆን ይችላል 40 አመት ሙሉ ሊሆን ይችላል እንደው ከትንሹ እንነሳና 40 ቀናት ከሚለው እንጀምር 40 ቀን ሙቀትና ብርድ እየተፈራረቀብህ ከምትቆም እና በሰጋጁ መሃል ከምታልፍ ማን ነው በሰጋጁ መሃል አልፈህ ይሄ አደጋ ከሚደርስብህ መጠንቀቂቱ ይሻላል እና ባካችሁ ወንድምህቶች በሰጋጅ መሃል ከማለፍ እንጠንቀቅ ረጋ ብለን ጥጋችንን ይዘን እንውጣ ዚክራችንንም አንርሳ ለማለት ነው አላህ ጾማችንን ይቀበለን ሰላቱ ወሰላሙ ዐላ ረሱልላህ የዛሬው ሁለተኛው መልእክቴ ደግሞ በአብዛኛው ኢፍጣርን በቤት ከተጠቀማችሁ በኋላ ሶላቱል ኢሻ ጀማዓ የሚያመልጣችሁ ሰዎችን በተመለከተ ረሱል አለይሂ ሰላቱ ወሰላም من صلى العشاء في جماعة إلى صلاة العشاء بجماعة يسجد سو فكأنما قام نصف الليل يليلتون قماش بصلاة بعبادة انداس اللفي قطران إلى ስለዚህ ባካችሁ ወንድምና እህቶች መስጂድ ሄደን ኢሻንም ተራዊንም መስገዳችን ካልቀረ አፍጥሩን ቀለል አድርገን ማድረግና መቅመስ ያለብንን ቶሎ ቀምሰን ሶላቱል ኢሻ ጀማዓ እንዳያመልጠን ብናደርግ ጥሩ ነው ይግማሽ ለሊት አጅር ሊያመልጠን ይችላልና ያው እግረ መንገድም ለማስታወስ አምልጧቸው የደረሱ ሰዎች ምን ያደርጉ የሚለው ላይ ከአንድ በላይ ሰዎች እዛ ቦታ ላይ ከተሰበሰባችሁ ተራዊ ከሚሰግደው ኢማሙ ኋላ ከመስገድ ይልቅ ለብቻችሁ ተገልላችሁ ኢሻ መስገዳችሁ በላጭነት አለው ምክንያቱም ተራዊ ሱና ነው ከሱና ኋላ ፈርድ የሚሰግድ ሰው ተከትሎ መስገዱ ላይ ኺላፍ አለ ኢክቲዳኡል ሙፍተሪድ ቢልሙተነፊል የሚባለው ማለት ነው ከዛ ኺላፍም ለመውጣት ሲባል እናንተ ለብቻችሁ ተሰብስባችሁ ኢሻን ተሰግዱና ከዛ በኋላ ወደ ተራዊ ተገባላችሁ በቻላችሁት መጠን ግን ኢሻ እንዳያመልጣችሁ ጀማዓ ወሰላሙ አለይኩም ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱልላህ ያው የዛሬው መልእክቴ ቅያም ረመዳን ወይም ተራዊህ ለምትሰግዱ ወንድምና እህቶች ነው رسول عليه الصلاة والسلام من قام مع الإمام حتى ينصرف كتب له قيام ليلة
ከኢማሙ ጋር ሶላቱን እስኪያጠናቅቅ ድረስ አብሮ የቆመ ወይም አብሮ የሰገደ ሰው ሌሊቱን ሙሉ እንደሰገደ ይጻፍለታል ይቆጠርለታል ብለዋል። ስለዚህ የባካችሁ ወንድም እህቶች አንዳንድ ቦታ ተራዊ በግማሽ ሰግደን አንዳንድ ቦታ ሙሉ ተራዊን ሰግደን ዊትርን ትተን ለቤት ይያል አቋርጠን አንውጣ። ከኢማሙ ጋር እስከነ ዊትሩ እስኪያጠናቅቅ አብሮ መስገድ ሙሉ ሌሊቱን እንደቆምን ይቆጠራል። ታዲያ ከዚህ በላይ ምን ፈዲላ እንፈልጋለን? ምናልባት ሌሊት ወይንም ደግሞ ሰሐር ወቅት ላይ ተነስተን ሰሁር ስንበላ መስገድ እንፈልጋለን ምትሉ ከዊትርም በኋላ ረካዓተይን አድርጎ መስገድ ይቻላል። ድጋሚ ዊትር አይሰገድም እንጂ እና ከኢማሙ ጋር አብሮ በመቆም ሙሉ ሌሊቱን እንዲቆጠርልን ሳናቋርጥ እንውጣ።